ምን ስትል ሰማዋት መሰላችሁ? ምንድነው ቆይ ምንድነው የሚያቃጥላችሁ? አቤት እስኪ ድገሚያት። መቀመጫዬን አሳይቼም ካለፈልኝ ለምንድነው የምትናደዱት? እሺ ፔሪዮዲክ ነበር መናገር የነበረበት። ያማን አቦናና ከኛ ጋር መተፈታ አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው ቆይ ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ያስደነገጠኝ። አንድ መሸቂያ ለማድረግ የፈለገ ትንሽ ድንክ ፎቶ በሚሉ አለ። አንተ እኔ አክብሬ አላናግርህም። አየህ አሁን መጥተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው። ምን እንዳናደደ አልገባኝም። ባለሀብት ነው የምትሳልኩኝ እና እኔ እኮ በጣም ጥሩ ደረጃ ላይ ያለው ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብትህ እንዴ ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳያለሁ። እዚህ ጋር ወርቼ የምጨርሰው ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ተባል። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል። ለዚህ ንግግር አለበለዚያ ይቅርታ ጠይቅህ ቪዲዮውን ታጠፋታለህ። ባምቢ አበሻና እሸቱ የሴሌብሪቲ ኤምኤምኤ ወይም ደግሞ ሚክስድ ማርሻል አርት ላይ ይወዳደሩልን። የቃላት ስንዘራ እና ዛቻ ማስፈራሪያ እያደረጉ ነው እርስ በርሳቸው። እስኪ እናንተ ምን ትላላችሁ? ኮመንት ላይ እስኪ ጻፉ። ማን ነው ትክክል? መቻችሁ ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሪዮዲክ ምን ተሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረ ሁሉ እስር ቤት እየገባ አይደል እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? ደሞ ራስን ከመለስ ጋር ታወዳድራለህ እንዴ? በሚሊዮኖች ሰው እየገደልክ ብላ አሰክሰን ባለ ወሬኛ እሸቱ ተሳስቷል እንጂ ነበር መናገር የነበረበት። ሃይማኖት ምንድን ነው? ሃይማኖት ምንድን ነው? ምንድን ነው ሃይማኖት? ግን አንተ ከካሜራ በኋላ ብታይቀኝ እነግርሃለሁ። ሃይማኖት ግን አንተ ከካሜራ በኋላ ብታይቀኝ እነግርሃለሁ። Somebody been smoking and drinking. Somebody been smoking and drinking. እኔ አላህ የሚመችኝ ነው። ሰላም ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። ባለቤትህ ከሰውነት አካሏ የበለጠ ምኗን ትንከባከባለች? ካንተ ነው የምጀምረው። እንደሻ እኔ ጸጉሯን ትንከባከባለች። በልስቲ ያው ደካማ ናት እንጂ ሞር ጸጉሯን ነው እሷ የምትንከባከበው። ጸጉሯን ነው ግን ደካማ ናት ያልከው ግን ለምንድን ነው? ትኩረት ብዙ አትሰጥም። ኖርማል ነው፣ አትጨነቅም ለማለት ነው። አትጨነቅም። ይሄ እንትን ዲኮር ምናምን አትጠቀምም። ግን ዲኮር ማለት ምን? እኛ የምንቀባው ሜካፕ ነው ዲኮር ያልከው? ዲኮር ለሌላ ነው ለካ። አይ መብት ነው ማለት ትችላለህ። ግን ይቅርታ ለቃላት ተቃራኒ ሜካፕ ለኔ ምንም ችግር የለብኝም። ቢካዝ ለስራዬ ስለሚያስፈልገኝ ይጠቀመዋል። ስለዚህ ጸጉሯ ላይ በሚለው ነው ያዘው። አዎ እሺ። አማር ጥርሷ ከዛ መሳቅ ነው ደስ የሚላት። ደግሞ ጥርሷን ንጣቱ እሷ ብቻ ነው ያላት ሀብት፣ ሌላ የላት። የኔ እንደምታይ ስለዚህ ያንተም የሷም ሀብታቸው የሷ ጥርስ ነው ማለት ነው። አዎ በዛ ነው ምንጽናና። ደግሞ ፈገግታዋ ሲያስደነግጥ የሆነ እኔ ራሴ ወድጄዋለሁ። ታንክ ዩ
ዘሜ በህይወት ምን ያስደስታል? አርማራት ብቻ ሌላ ነገር ምንም ያስደስተኝ ነገር የለም። ድሃ ትወዳለህ? ድሃ ይቃጠል። ስልጣኑ ቢኖር ምን ታረጋቸዋለህ? አቃጥላቸዋለሁ። ወይ ሀያ እንደሚበዱ ሀያ ነው ማራበው። አለቀ። ፎሎ አርጉል፣ ፎሎ አርጉል። ቲክታክ ይዘጋል። ቲክታክ ሊዘጋ ነው። ቲክታክ ሊዘጋ ነው። ቲክታክ ሊዘጋ ነው። ቲክታክ ሊዘጋ ነው። ጃንዋሪ መጨረሻ ይዘጋል። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልጥ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ኦኬ፣ ጥሩ ነው። እሺ፣ ያንተን ሀሳብ በጣም አድርጌ ወድጄልሃለሁ። ምክንያቱም ትክክለኛ ኦርቶዶክስ የሚያስበውን ሀሳብ ነው ያሰብከው። ትክክለኛ ኦርቶዶክስ የሚያስበውን ሀሳብ ምክንያቱም ኦርቶዶክስ ለኦርቶዶክስ እንጂ ሲመቀኛኛ ያየሁትኝ ሌላ አይቻልም። እቺ ልጅ ከዓመት በፊት ነው አንተ ያወራው አይነት ነገር የሆነው። እሱም ደግሞ አባቶች አዘዋት ነው። አባቶች ሲያዙት ማንም ሰው እምቢ የሚል የለም። መውቀስ የነበረብህ አባቶችን ነው ከዚች ልጅ ይልቅ። ከዛ ሲቀጥል የኔ ገንዘብ ተነካ ብለህ ነው አሁን የመጣ። ለምን መሰለ? አንደኛ ዩቲዩብ እይታው ሞቷል። ተጨማሪ ልንገርህ፣ ያንተ የኤአይ ወይም ደግሞ አርቲፊሻል ኢንቴሊጀንሲ ማስታወቂያ ለመስራት ስትል የሆነ ሰውን እንጀራ ገለ። እንዲህ ናችሁ ባይዘው። አሁን ቅርብ ጊዜ የመጣችሁ ባለሀብት የሰውን ህይወት አጥፍታችሁ የሰውን ማንነት አጉድላችሁ ሰውን ገላችሁ የምትመጡት እንደዚህ ነው። ከዚያ አይተናነስም ባይዘው። ያንተ ለስቴክ አንድ ነገር ልንገርህ፣ ጎበዝ ብትሆን እንደ አንድ ኦርቶዶክስ ከሆነ የምታስበው ይህን ቪዲዮ ይኸው። ስንት ጳጳሶች እየወለዱ በየቦታው እንትን እያሉ ታውቀዋለህ ሁሉን ነገር። ስንት በቤተ ክርስቲያን ውስጥ የሚሰራ አሻጥር እያለ እያወቅ የዚች ልጅ ጉድ ማውጣት ግን ኃጢአትን እንደማብዛት ነው። እኔ በሁለታችሁም ወገን ሆኜ አይደለም። ማንም ሰው በፊቱ ንጹህ የለም፣ ይህን አምናለሁ። ግን ጎበዝ ከሆንክ ይህንን ሀደል አለስትክ ይህንን ያው ለዚህ ለደፈረ ለተባለው ኮቴ እንደ ኮስ ዲያቆን ከደፈረ በኋላ ድቁና የሚባል ነገር የለም። ለዚህ ሰው ሚስት ያመጣችለት። ታዲያ የሚያናደው ነገር እሱ አይደለም። ሚስት ያመጣችለት ግን ከዚህ በፊት አስረግዞ ያለ ዘማሪት ዮርዳኖስ አስረግዟት እንዳለ እና እንደሚንከባከባት ግን ታውቅ ነበር። የሚያናደው ነገር እሱ ነው። እያወቀች ይህ ሰው አጸንሶ ያለ ሰው እንደሆነ እያወቀች ነው እንግዲህ እሷ ሌላ ሚስት ያመጣችለት። ምን ያህል ተገቢ ነው እንደዚህ አይነት ነገር? ኦኬ፣ አየኸው? ይሄ የቤተ ክርስቲያናችን ጉድ ነው። አንዳንድ ጊዜ እንዲህ አይነት ነገሮችን ቻል አድርገን የምናልፈው ነገ የተሻለ እግዚአብሔር ያደርጋል ብለን ነው እንጂ እንዳንተ አይነት ጻድቃን መጥቶ አፉን እንዲከፍትብን አይደለም። ገባ? ያሰብከው ራስን ያስቀመጥክበት ቦታ አለ። እሱም ደግሞ ጥሩ አይደለም። አውርደው። ምን ይላል መሰለ? ትዕቢተኞችንም በታተናቸው፣ ከፍ ከፍ ያሉትንም ከዙፋናቸው አዋረዳቸው ነው የሚለው። ከፍ ከፍ ብላ ተው፣ ይቅርብ። ኦርቶዶክሳዊ እንደዚህ አይደለም። ኤኒዌይስ ባምቢ በርቺ፣ ሁሌም ከጎንሻለን። እግዚአብሔር ደግሞ የተሻለውን ጸጋ እንዲሰጥሽ ሁልጊዜም ጸሎቴ ነው። በጣም ነው የምወድሽ። በጣም ነው እዚህ ላይ ጀግና መስዬ ስለምታይ ነው። በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው። ደብረ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምት ነው የምታልፈው። አሁን ገንዘብ በዛብህና አናት ጢሚራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስትጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለ ሀብት ነው የሚመቸኝ ስላልኩኝ ነው እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለ ሀብት ነው የምፈልገው። መብቴ አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለ ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ?
ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃይል አባቴ እኮ አትልም አይደል? ግን ቃይል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃይል ስራ አትወቅሳቸውም። ስለዚህ ፋራ ጅልጥ ምንም አታውቅነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ይሄን ያህል ቂጥ ሊፈታ አይገባም። ሰው መሆን አለ። ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀስ ተደረክ በብዙ ሰው